የዛሬ 2 ወር አንድ ወዳጅ ምን አለኝ እንደውኛ ገጭቅጭቅ ለምን ይበዛ ይመስላል የሪሶርስ እጥረት ነው አለ ሰውየው ሌላ ምንም ሪሶርስ በላ የለም ግማሹ የሚቀምበት አጥቷል የሚጠጣበት አጥቷል ስለዚህ ጫት ቢያጣ የሚያመነጅከው ስም ያጣል ጫት ካላቀረብክለት ሱሰኛ ሰው ማኘክ ይጀምራል ስለዚህ እኔ ባካችሁ እስኪ እንደው አልማዙን ተወታ አድርገን ስለ ውሃው እናስብ እስቲ ኢየሱስ ክርስቶስ በወንጌል ላይ ይገርማቸዋል ምሳሌ አድርጎ የተናገረው እኔ ውሃ ነኝ እኔ ሕይወት እንጀራ ነኝ እኔ እረኛ ነኝ እኔ መንገድ ነኝ እኔ ሕይወት ነኝ እኔ የሚለው እንጂ እኔ ንጉስ ነኝ እኔ አንበሳ ነኝ እኔ ነብር ነኝ እኔ አልማዝ ነኝ እኔ ወተት ነኝ አላለም ወተት ቢሆንማ ድሆቹ የት ያገኙት ነበር ድሆቹ የሚያገኙት ውሃ ነኝ ነው ያለው ክርስቶስ ስለዚህ መሰረታዊ በሆኑ ጉዳዮች ላይ እንስማማ እኔ በዚህ 10-15 አመት ውስጥ ካነበብኳቸው መጻሕፍት የተረዳሁትን ነገር ምን መሰላችሁ አሁን ግለ ታሪክ መጻሕፍት እየተጻፉ ነው ታውቃላችሁ አይደለም እነዚህ በፖለቲከኞች የጻፉትን ተውት እሱ ለጠቅላላ ዕውቀትም እንኳን የሚጠቅም አይመስለኝም እየሸመጠጡ የጻፉት እሱን ተውት የተፈጸመውን ታሪኩ ይክዱናል እኮ ይገርማቸዋል የሞተው ሰውዬ ያለ የለም አልሞተም ብሎ የመካዳል እነሱን ተዋቸው እነሱ አልተረጋጉም አረፍ አልከቱም አንሰማም እሱ እኔ አሁን የተረዳሁት ነገር እነዚህ የሰሜን ሸዋ መሳፍንት መኳንንት አዲሲቱን ኢትዮጵያ ለመፍጠር ያደረጉትን ጥረት ማንንም ያጤን የለም ይገርማቸዋል እኔ አሁን ነው የገባኝ እኔ እነዚህ ሰዎች እኮ ይሄን ነገር ለመስራት በጦር ይሆንም በጦር ያቃታቸው ምን ያደርጋሉ ልጆቻቸውን ያጋባሉ ለጎንደሩ ይድሩለታል ለትግራዩ ይድሩለታል ለምሳሌ ንግስት ዘውዲቱ እኮ ለትግራዩ መስፍን ተድረው ነበር ዘነበ ወርቅ የሚባል ሐኪም ቤት ታውቃላችሁ አይደል እሳቸው እኮ ለትግራዩ መስፍን ተድረው በወሊድ ምክንያት ሙተው ነው ሆስፒታል የተሰየመላቸው እኔ አሁን ከዚህ ቤትም ተናግሬ ነበር እንደው ምን አለ እንደው ፖለቲከኞች በሌላ እንኳን ባይረዱን ልጆቻቸውን በማጋባት እርቅ ቢያመጡልን ግን ይጋባሉ ወይ ነው መጀመሪያ ይጋባሉ ወይ እሱ ጥያቄ ነው እና እነዛ ሰዎች ውሃውና አልማዙ እነዛ መሳፍንት መኳንንት ዛሬ ስማቸውን የምናጠፋቸው በዝባጆች አውዳሚዎች ይያል ስማቸውን የምናጠፋቸው ሰዎች በበቅሎ ተጉዘው የኢትዮጵያ ግዛት እስከ ኦጋዴን ነው እስከ መረብ ነው እስከ ዳር በበቅሎ ተጉዘው እኮ ነው ይገርም በፈረስ ተጉዘው ከመሃል ሸዋ ተነስተው አዋደው አስማምተው ኢትዮጵያ የምትባል በነገራችን ላይ ያደዋ ድል ራሱ በዋናነት የነዚህ መሳፍንትና መኳንንት ውጤት ነው እኛ መቀኙ እኔ ሰሜን ሸዋ ተወላጅ አይደለም እንዳትበሳጩ አደራችሁ ማርያምን አይደለም እኔ ሌላ ክፍለ ሀገር ነው ሀገሬ እኔ ግን አሁን የገባኝ ነው እነዚህ ሰዎች አልማዙና ውሃው ያልተምታታባቸው ናቸው ኢትዮጵያ አልማዝ አይደለችም ውሃ ናት ጠጥተን የምንረካባት ናት አልማዝ አልፎ የሚገጥበት ነው እና ምስራቅና ክብሬ አመሰግናለሁ